ቅዱስ ኤፍሬም ሶርያዊ እናትህን ገለል አድርጌ አንተን ብቻ ለማሰብ ፈለጉ ይላል። እናትህን እስቲ በቃ እሱን ወልዳ ሰጥታናለች፣ ከዛ በኋላ ይበቃናል ብዬ እናትህን ገለል አድርጌ አንተን ብቻ ለማሰብ ፈለጉ፣ ግን አልቻልኩም። ምክንያቱም ድህነቴን የሚያስወግድ እንቁ፣ ድህነቴን የሚያርቅ እንቁ በማኅፀኗ እንደተወሰነ አይቻለሁና እንዴት አድርጌ ልራቃት? እንዴት አድርጌ ልለያት? ይልና የእናትህን ነገር አደንቃለሁ ይላል። የእናትህን ነገር አደንቃለሁ። ጌታ ሆነህ ወደ እርሷ ገባህ፣ የባሪያን መልክ ይዘህ ተወለድክ። ወደ እርሷ ማኅፀን ሲገባ ጌታ ሆኖ ነው የገባ። ስትወለድ ግን የባሪያን መልክ ይዘህ ተወለድክ። ዘላለማዊ ቃል ወደ እርሷ ገባ፣ በማኅፀኗ ፍጹም ዝምተኛ ሆነ። የሚደንቅ ነው። ነጎድጓድ በማኅፀኗ አደረ፣ ድምፁ ግን አልተሰማም። ድምፁ ግን አልተሰማም። እውነተኛው እረኛ በእርሷ ዘንድ እንግዳ ሆነ። ከማኅፀኗ ሲወጣ ግን የመሥዋዕት በግ ሆኖ ተወለደ። በእውነት እንዲህ አይነቱን ምስጢር አሁን በመንፈስ ቅዱስ ያልተቃኘ ሕሊና እንኳን ሊናገረው ሊረዳው አይችልም። ይህንንማ መናገር እኮ ከባድ ነው። የተነገረውን እንኳን መረዳት አይችልም። በጣም ፍጥረትን የሚመግብና የሚያረካው እርሱ፣ የሚራብና የሚጠማ ሁሉን የሚያለብስም እርሱ፣ ራቁቱን ባለጠጋው ድሃ፣ ልዑሉ ትሑት፣ ማንም ሊቀርበው የማይችል ብርሃንም ለሁሉ የሚታይ ሆኖ ስለወጣበት ማኅፀን ምን እል ዘንድ ይቻለኛል ይላል። ምን እል ዘንድ ይቻለኛል? ያልተፈጠረው ብርሃን የወጣበትን ማኅፀን፣ ማንም ሊቀርበው የማይችለውን ብርሃን ያደረበትን ማኅፀን፣ ደግሜ ላለው ያልተፈጠረው ብርሃን ያደረበትና የወጣበትን ማኅፀን ምን ብለን ልንናገር እንችላለን? የፀሐይና የጨረቃን የከዋክብትን ብርሃን አይተን እንኳን እንደነቃለን። እነዚህ እኮ ፍጡራን ናቸው። ፍጡራን ስለሆኑ ስለማይጠቅሙም ነው በዚያችኛዋ ከተማ እንዲያበሩ ያልተፈቀደላቸው። የዮሐንስ ራእይ ምዕራፍ 21 ላይ ብናነብ ከተማይቱ ይላል በመንግሥተ ሰማያት መንግሥተ ሰማያትን አየኋት፣ ፀሐይና ጨረቃ ሊያበሩላት አያስፈልጓትም። ለምን? በጉ ራሱ ብርሃኗ ነውና። በጉ ብርሃኗ ነው ካልን እግዚአብሔር ብርሃን ነው ስንል የተፈጠረ ብርሃን አይደለም፣ ያልተፈጠረ ብርሃን ነው። ያ ያልተፈጠረው ብርሃን በኋላ በስጋ ተገልጦ በመካከላችን እኔ እውነተኛ የዓለም ብርሃን ነኝ አይደል ያለ? እኔ የዓለም ብርሃን ነኝ። አንሶሱ እንዘብክሙ ብርሃን፣ ብርሃን እኔ ሳለሁ አብሬያችሁ በእኔ ተመላለሱ፣ እኔን አምናችሁ በሕይወት ኑሩ ብሎ የተናገረ እርሱ ያልተፈጠረው ብርሃን ከእመቤታችን ማኅፀን ነው የወጣው፣ በእመቤታችን ማኅፀን ነው ያደረው። ይህንን ማኅፀን እንዴት ችላ ልል እችላለሁ? እንዴት ችላ ልል እችላለሁ? እርሱ ከእናቱ ሥጋ ነስቶ ሲለብስ ከእርሱ የሆነውን ክብር ደግሞ እርሷን አለበሳት ይላል። እርሷን አለበሳት። ከማኅፀኗ ሲወጣ ክብሩን ሰወረ፣ ጸጋውን ግን በሁላችን ላይ አፈሰሰ። ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና አይደለም ያለው? ሕግ ነው በሙሴ የተሰጠው። በሙሴ ሕግ ተሰጠ። ያም ሕግ ለጥፋት ሆነ። ጸጋና እውነት ግን በማን ሆነ? በኢየሱስ ክርስቶስ ሆነ። ስለዚህ ከማኅፀኗ ሲወጣ በነበረው ወይም ባለው መለኮታዊ ክብር አልወጣም። ከማኅፀኗ ሲወጣ እንደዛማ ቢወጣ ሰማይና ምድር ራሱ ከፊቱ ይሸሻሉ። ስለዚህ ሲወጣ ክብሩን ሰወረ፣ ለእኛ ግን ጸጋ አፈሰሰብን እያለ ቅዱስ ኤፍሬም በጣም አድንቆ ስለ እመቤታችን እና ስለ ልደቱ ይናገራል። እና እዚህ ከመዝ ውእቱ ልደቱ ለእግዚእነ ኢየሱስ ክርስቶስ ይላል ማቴዎስ። የጌታችን የኢየሱስ ክርስቶስ ልደቱ እንዲህ ነበረ ይልና ለዮሴፍ በታጨችበት ወራት ሳይገናኙ ጸንሳ ተገኘች ይላል። ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይላል። ከዛ በኋላ መውለዷን ይናገራል። ከወለደች በኋላ ዮሴፍም ከወለደች በኋላ አላወቃትም ይላል። ይሄን አሁን ብዙ መምህራን ድጋሚ ጥርጣሬ በማያስነሳ ሁኔታ መልስ ስለሰጡበት ይህን በመናገር ጊዜያችንን አናጠፋም። ግን
እመቤታችንን አላወቀም። እውነት ነው፣ ክብሯን አላወቀም ነበር። ወላዲተ አምላክ መሆኗን አላወቀም ነበር። ሌላውን ምስጢር እንተውና አንድና አንድ የምናነሳው ይህን ብቻ ነው። እመቤታችን ጌታችንን እስክትወልደው ድረስ እሱ አምላክ እሷ ወላዲተ አምላክ መሆናቸውን አላወቀም ነበር ዮሴፍ። በመጽሐፍ በነቢያት ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች ተብሎ የተነገረው ለእሷ መሆኑን ከእሷም የተወለደው አማኑኤል መሆኑን አላወቀም ነበር። ከወለደችስ በኋላ አወቀ። አሁን አወቀ። እንደውም አባቶቻችን የተለያዩ ምክንያቶች ያነሳሉ። ዮሴፍ ይህንን እነዚህን ካየ በኋላ አወቀ። ምጽአተ ሰብአ ሰገል፣ ፍርሃተ ኖሎት፣ ሁረተ ኮከብ በካልፍና ሚሉታ የኮከቡ አካሄድ፣ የሰብአ ሰገል መምጣት፣ ፍርሃተ ኖሎት፣ ስርቀተ ብርሃነ አብይ፣ ይሄ በቤተልሔም የፈሰሰውን የብርሃን ጎርፍ፣ እነዚህን ሲያይ ዮሴፍ የተወለደው የነገስታት ንጉስ የሚጠበቀው መሲህ የእስራኤል ተስፋ እንደሆነ የወለደችውም ያቺ ድንግል ትወልዳለች ተብሎ የተነገረችው እንደሆነች አሁን አወቀ። እንግዲህ ዮሴፍ እስክትወልድ ድረስ አላወቃትም ማለት፣ ከወለደች በኋላ ግን አወቃት። ዮሴፍ እመቤታችን እስክትወልድ ድረስ የነበረው አመለካከትና ከወለደች በኋላ ያለው አመለካከት የተለያየ ነው። እስክትወልድ ድረስ የነበረው እመቤታችን ያገለግልበት የነበረው አገልግሎት ከጻድቅነቱ የተነሳ ከበጎ ሰውነቱ የተነሳ ከቅንነቱ የተነሳ ነበር የመሰለው። በኋላ ግን እመቤታችን ከወለደች በኋላ ለካስ ለአገልጋይነት መመረጡ ገባው። የሰማይ የምድር እመቤት የሆነች የፍጥረታት ጌታ ለሆነ ለእርሱ አገልጋያቸው እንደሆነ አሁን ገባው። አሁን እመቤታችን ከወለደች በኋላ አወቃት ይላል። እኔ የሚገርመኝ ከመውለዷ በፊት እሺ ሁላችን